ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ከወደ ትግራይ አዲስ መረጃ ወጥቷል። በውስጥ ሆነው ሰራዊቱን ሲያውኩ፣ ሲያሸፍቱ፣ በአመራሩና በሰራዊት መካከል አለመተማመን እንዲፈጠር ሲያደርጉ ነበር የተባሉ ከፍተኛ ወታደራዊ አመራሮችን ለመክሰስ ዝግጅቴን አጠናቅቄ ያለው ማንም ይህንን አካሄድ ለማደናቀፍ እንዳይሞክር የሚል አዲስ መግለጫ ወጥቷል። የትኞቹ ወታደራዊ አመራሮች በቁጥጥር ስር ይውሉ ይሆን? ምንስ ይከተላል የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ከያዛቸው ዕለታዊ መረጃዎች መካከል ነው። ግብፅ፣ ቱርክ፣ ጅቡቲ፣ ሱዳንና ሳውዲ አረቢያ ሶማሊያ ላይ ተሰባስበዋል። ቀጠናዊ የጂኦፖለቲካ ውጥረት ከፍ ብሎ እየታየ ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃ አለው። ትራምፕ አደራድራለሁ ካሉ በኋላ በ24 ሰዓታት ሱዳንና ግብፅ ውሳኔውን ተቀብለዋል።